ጌታ ሆይ እኔ የማየው ነገር በቃ ከባድ ነው። እኔ አልችልም። ምን ላድርገው ጌታ? የሚሰማ ሰው በሌለበት ምን ላድርገው? የሰራዊት ጌታ እግዚአብሔር ሆይ እባካችሁ ህዝቡ ሆይ ስሙ፣ ኢትዮጵያውያን ሆይ ስሙ። የግል ኑሯችሁ የሚያስለቅሳችሁ ብዙ ነገር አለ። በዚህ ሰዓት ሊኖራችሁ ይችላል፣ በግላችሁ ማለት ነው። ግን አገር ሲኖር ነው አይደል? ሁሉም ነገር ሰላም ሲኖር አይደል? የምታለቅሱለትንም ነገር የምትደርሱት ሰላም ሲኖር አይደል? እኔ በቃ አገራችን ኢትዮጵያ እጅግ ከባድ ነገር ነው ያየሁት። እጅግ ማለት ነው፣ እጅግ ማለት ነው። በቃ የሚያስጠላ ነገር ነው ማየው። በቃ ተከታታይ የሚያስጠላ ነገር ነው ማየው። በቃ ግራ ገብቶኛል። ማውረው ነገር አጥቷል። ጌታ ወይ እባክህ እችን ሀገር ኢትዮጵያን አስባት። በቃ እባካችሁ። እኔ የማታውቁኝ አገራዊ መልእክተኛ ነቢይ ተዋበሽ ታደሰ እባላለሁ። እንግዲህ እነዚህ 10 ዓመታትን ስለ ሀገራችን ስለ ኢትዮጵያ ነው ሳገለግል የኖርኩት። በቃ አሁን ማየው ነገር እጅግ ከባድ ነው። ለሀገራችን ለኢትዮጵያ እጅግ ከባድ ነው። ወንድሞቼ እህቶቼ፣ በጌታ ፍቅር ማለት ነው እዚህ ቦታ ውስጥ የገባችሁ በቃ እግዚአብሔር የረዳችሁ በጌታ ፊት ማለት ነው እግዚአብሔር የረዳችሁ ወንድሞቼና እህቶቼ፣ በቃ እኔ እጅግ ማለት ነው እጅግ በቃ ከባድ ነገር ነው እያየሁ ያለሁት። በቃ ተከታታይ ማለት ነው ተከታታይ ስለ ኢትዮጵያ እጅግ ከባድ ነገር ነው እያየሁ ያለሁት። በቃ ይሄ ነው ማለት አልችልም። ተከታታይ ነው በቃ ተስፋ የሚባለው ነገር እያየሁ አይደለሁም። ወዮ እግዚአብሔር ወይ አስበን። በእውነት እኔ ግራ ገብቶኛል። የሚሰማው የለም፣ የሚያይ የለም፣ የሚያስብ የለም። ነቢይ ነኝ የተባለው ሁሉ ሚዲያ ላይ አሁን አያለው። እኔ ተከታታይ ማያቸው ራእዮችን እስቲ አይቶ ያገለግል። ትጥሳለህ፣ ትበራለህ፣ ሰማይ ይብረር። ይኸውልህ ሰማይ ትበራለህ። ይሄን የሚሰማ አገልጋይ ነቢይ ነኝ አሁን ትጥሳለህ፣ ትበራለህ እያልክ ህዝቡን የምታጭበረብር አገልጋይ ስማ። እዚህ ቦታ ላይ ካለ ማለት ነው ሰማይ ትበራለህ። የትም አትበርም፣ ሰማይ ነው የምትበረው። በቃ ከዚህ በኋላ ትሞታለህ፣ ሰማይ ትበራለህ። እያጭበረበርክ ማለት ነው ትጥሳለህ፣ ትበራለህ እያልክ ህዝቡን አታታልል። እግዚአብሔር መከራ አለ፣ ችግር አለ እያለ ነው። በቃ ጦርነት አለ እያለ ነው። ረሃብ አለ እያለ ነው። በጣም እጅግ ብዙ ነገር አለ፣ ብዙ ነገር አለ። ተፈጥሮ አደጋ አለ። በጣም በቃ እጅግ በቃ የሚያስጠላ ነገር አለ። ሰው ዝም ብሎ በቃ የሚገል ነገር አለ። ሰው ዝም ብሎ የሚገል ነገር አያችሁ። ደበረኝ ብሎ ዝም ብሎ ስረሽን ሲገል በቃ ሰው ዝም ብሎ ሲገል። አዎ በቃ ወንድሞቼና እህቶቼ እጅግ ክፉ ነገር ነው ማየው። በቃ እጅግ ክፉ ነገር። እኔ እንኳን ማለት ነው 3 ቀን ተከታታይ በእኔ ላይ ማለት ነው የተሰነዘረውን ማለት ነው የመሳሪያ ይሄ የጥይት የለም በቃ 2 ጊዜ መሳሪያ ነው በእኔ ላይ እንኳን ተነጣጥሮ ነው ማለት በቃ አነጣጥሮ ከኦኔግ ሸኔ የተነጣጠረ አያለው። እንደገና ደግሞ ከአገር መከላከያ አገርን ለመጠበቅ የወጡት ከበረብሻ የወጡት ከነሱ ደግሞ የተነጣጠረ አያለው። እንደገና ደግሞ ከግለሰቦች ማለት ነው የተነጣጠረ አያለው። እኔ እንኳን ለራሴ ለነፍሴ እያለቀስኩ ነው። እባካችሁ ኢትዮጵያውያን በጌታ ፊት። አዎ እኔም የራሴ የግል ማለቅሰው ብዙ ችግር አለ። ከዛ ችግር በላይ ግን አሁን ሌላ ችግር ተፈጥሯል። በቃ አገራችን አደጋ ላይ እንዳለች እግዚአብሔር ተናግሮኛል። በቃ ተከታታይ ማለት ነው። እውነቴ ነው ምላችሁ አገራችን ኢትዮጵያ በአደጋ ላይ እንዳለች እግዚአብሔር ተከታታይ ተናግሮኛል። ከዚህ በኋላ የምትጠብቁት ሰላም የለም። ከዚህ በኋላ የምትጠብቁት መልካም ቀን የለም። በቃ እጅግ ማለት ነው ክፉ ቀን ነው የሚጠብቃችሁ። እጅግ ማለት ነው ከአንድ ወደ ሌላው ቀን እጅግ ማለት ነው በቃ ምለው በቃ አገሪቱ በቃ ፍርስርስርስ ብላ ነው ያየሁት። እውነቴ ነው ብላችሁ እባካችሁ ሼር አድርጉ። ይሄን
እባካችሁ ሼር አድርጉ። በቃ ኃላፊነት ያላችሁ ሰዎች በቃ ሼር አድርጉ፣ ለሰው አድርሱ። በቃ ሰው የራሱ የኑሮ በቃ ኑሮ ማልቀስ ትቶ ለሀገር ያልቅስ። በቃ ኑሮ ማለት ነው። በቃ ሰው ማለት ቅጠልም ይበላል እኮ በቃ ሰው ቅጠልም በልተዋል። ድሮ አባቶቻችን ምግብ ምናምን ወንጌል ለማገልገል ቅጠልም በልተዋሉ ሲነግሩ ዱቄት። እኔ መንፈሳዊ አባቴ ሲያስተምረኝ ማለት ነው የነገረኝ አንድ ነገር ለወንጌል በሄዱበት ምግብ አቶ ማለት ነው 3 ቀን ምግብ አቶ ዱቄት የበቆሎ ዱቄት እንኳን በጥብጠን ጠጥተን ምንም አልሆኑም። እንደዛ ወንጌልን አገልግለዋል። እውነቴ ነው የምላችሁ። የሰው ልጅ በቃ መከራ ይችላል፣ ግን አገር መኖር አለበት ወንድሞቼ። በቃ አገራችን ኢትዮጵያ መኖር አለባት። እኔ ኢትዮጵያን እወዳታለሁ። ባካችሁ እኔ በትንሽም ቢሆን ውጭ ሀገር ለ1 ዓመትም ቢሆን ሄጃለሁ። ጭንቅ ነው ሰው ሀገር ማለት ነው። ሰው ሀገር ጭንቅ ነው። እባካችሁ በቃ አገሬን እወዳለሁ። አገሬ ውስጥ ያለው ነፃነቴን እወዳለሁ። የአገሬን አየር እወዳለሁ። አገርን እንዳናጣ እባካችሁ ጸልዩ። ሁላችሁንም እንጸልይ። ሁላችን በጌታ ፊት ሆኖ በዚህ ሰዓት ላይ በተለይ ትንሽ ወደ ጌታ ጠጋ ያላችሁ ሰዎች በቃ እየበረታችሁ ያላችሁ እየጸለያችሁ ያላችሁ ሰዎች በቃ ከዚህ በኋላ ማለት ነው እባካችሁ ጌታ ሁሉን የሚችል አምላክ ነው ማለት ነው። ኢዮብ ማለት ነው የራሱ ቁስል የራሱ የተመታበት በሽታ እያለ ለወገኖቹ ስጸልይ ነው የተፈወሰው። እና እናንተ ለሀገራችን ለኢትዮጵያ ስትጸልዩ፣ ለህዝቡ ስትጸልዩ እግዚአብሔር የራሳችሁ ጓዳ ይፈውሳችኋል። እግዚአብሔር ኢኮኖሚያችሁን ይፈውሳል። እውነቴ ነው የምላችሁ። በቃ ምንም በቃ ሰላም የሚባለው ነገር አላየውም። ተከታታይ ማለት ነው ሰላም የሚባለው ነገር አላየውም። የሚመጣ ሰላም አላየውም። የሚጠፋ የሚደፈርስ በቃ ምስቅልቅሉን የወጣችውን ኢትዮጵያን ያየሁት። እባካችሁ በቃ ከዚህ በላይ ማውራት አልችልም። ሼር አድርጉ። ማለት እጅግ ከባድ ነው። እኔ ነቢይ ነኝ። ምክንያቱም ስለ ሀገራዊ መልእክት የዛሬ 10 ዓመት ጀምሮ ኦልሬዲ እያገለገልኩ ነው። ሙሉ ጊዜ ጌታን ሳገለግል፣ ቤተክርስቲያን ተክዬ ሳገለግል፣ እንደገና ደግሞ በየስቴዲየሞቹ ኮንፈረንስ እያዘጋጀው ሳገለግል ማለት ነው። ያው መልእክቶቼን የምታውቁ ምናልባት ልትኖሩ ትችላላችሁ እዚህ ውስጥ አሁን፣ ወይ አዳዲሶቹ እኔን ማታውቁኝ ልትሆኑ ትችላላችሁ። ግን ማለት ነው በቃ አሁን የማየው ከባድ ነው እጅግ ማለት ነው። በቃ እውነት አገር የለንም። በቃ ወንድሞቼ በቃ እኔ በቃ በጣም ከባድ ነው። በቃ አልቅሱ፣ ለልጆቻችሁ አልቅሱ፣ ለንብረቶቻችሁ አልቅሱ፣ በቃ አልቅሱ። ይሄ የለቅሶ ጊዜ ነው ከዚህ በኋላ ማለት ነው። ከዚህ በኋላ እውነቴ ነው የምላችሁ ተከታታይ ይሄ መስከረም ከገባ ጊዜ ጀምሮ እግዚአብሔር የሚያሳየኝ ቀጣይ ዓመቶች ተከታታይ እያለቀስኩ ነው። በቃ እያለቀስኩ ነው። ተከታታይ እያለቀስኩ ነው ወንድሞቼ። እጅግ ጨለማ አይቻለሁ። እጅግ መፍረስን አይቻለሁ። እጅግ ማለት ነው በቃ እጅግ መገዳደልን አይቻለሁ። እጅግ ተፈጥሮ አደጋን አይቻለሁ በጌታ ፊት ማለት ነው። ሁላችሁም በቃ በሌለን ንስሐ እየገባን አሁን ሌላ ጸሎት ትተን ለሀገራችን ለኢትዮጵያ እንጸልይ። አዎ የግል ብዙ ጥያቄ ያለብን አውቃለሁ። በዚህ ሰዓት ጥያቄ የሌለው ሰው የለም። ሁሉም ጥያቄ አለው። ልጅም ቢሆን አዋቂ ሁሉም ጥያቄ አለው። ነገር ግን በቃ ከጥያቄዎቻችን በላይ ማለት ነው ሀገራችንን በቃ ስለ ሀገራችን ስለ ኢትዮጵያ ማለት ነው በቃ ወንድሞቼ በተቻለ መጠን አልቅሱ። ካልቻላችሁ መጸለይ ካልቻላችሁ ለሚጸልዩላችሁ አሁን ሼር አድርጉ። እዚህ ውስጥ የገባችሁ እባካችሁ ለሚጸልዩላችሁ እንደውም ይድረሱ። በቃ ቢያንስ 1 ትጉ 2 ትጉ ሰው ሊኖር ይችላል እና እባካችሁ ሼር አድርጉ። ጌታ ኢየሱስ ከእናንተ ጋር ይሁን። እወዳችኋለሁ። ከፍ በሉ በጌታ በኢየሱስ ስም አሜን።